ሰላም ቤተሰብ ዛሬ እንግዲህ የምንገኘው በደብረ ብርሃን ከተማ ነው ማለት ነው። ደብረ ብርሃን አጼ ዘርዓ ያዕቆብ ሐውልት ፊት ለፊት ነው ያለነው ማለት ነው። ዛሬ እንግዲህ ስለ አጼ ዘርዓ ያዕቆብ ስለ ንግስናቸው ከስንት ዓመተ ምህረት እስከ ስንት ዓመተ ምህረት ነገሱ፣ በንግስና ዘመናቸው ምን አይነት ስራዎችን ሰሩ የሚለውን ከደብረ ብርሃን ከጥንቷ ከተማ ሄዳለች ይሉኛል ስላሴን ተሳልማ ምን አለባት እሷ ምን ቸግሯ ደጇ። ሰላም ቤተሰብ ዛሬ እንግዲህ አጼ ዘርዓ ያዕቆብ አደባባይ ላይ ነው የምንገኘው ማለት ነው። አጼ ዘርዓ ያዕቆብ ባስተዳደሩበት ዘመን ምን ሰሩ፣ ምን አይነት መልካም ስራዎችን ሰሩ፣ ለህዝቡስ ምን አይነት ነገር ሀገራቸው ላይ ምን ሰሩ የሚለው አጼ ዘርዓ ያዕቆብ ከአባታቸው አጼ ዳዊት ይበቃልና እናታቸው ንግስተ እግዚአ ክብራ ሸዋ ውስጥ በቀድሞ አጠራር ዘርዳኖ ወይም ፈጠጋራ፣ ይህ አካባቢ በአሁኑ ሰዓት ምንጃር ሸንኮራ ይባላል ማለት ነው። ማን ነው የሚባለው? ምንጃር ሸንኮራ ይባላል ማለት ነው። ልዩ ቦታውን ባልጫ በሳ ሚካኤል የወርሃ መስከረም 29 ቀን 1391 ዓመተ ምህረት ተወለዱ ማለት ነው። ተወለዱ 1991 ዓመተ ምህረት። እድሜያቸው ለትምህርት ሲደርስ በአባታቸው ቤተ መንግስት ውስጥ የቃልና የንባብ ትምህርታቸውን ተማሩ። በመቀጠል ወንድማቸው በአጼ ቴዎድሮስ ቀዳማዊ ዘመነ መንግስት አምባ ነገስታት ወይም ግሸን ተራራ ለ21 ዓመታት እንዲቀመጡ እና ትምህርታቸውንም እንዲቀጥሉ ተደረገ። በዚያ ቆይታቸውን ከተለያየ ሊቃውንትና ቤተክርስቲያናት ልዩ ልዩ ትምህርታቸውንም ቀስመው ለምሳሌ ቅዳሴ፣ ሰዓታት፣ ቅኔ፣ ሐዲሳትና ብሉያት እንዲሁም መጽሐፍተ ሊቃውንታት በጥልቀት ተምረዋል። ትምህርታቸውንም ተምረው ካጠናቀቁ በኋላ በ1426 ዓመተ ምህረት አጼ ዘርዓ ያዕቆብ ስዩመ እግዚአብሔር ንግስተ ሸዋ ተብለው ጉባ ሞጃና ወይራ ጻድቃኔ ማርያም ገዳም ነገሱ። ስመ መንግስታቸውን ቆስጠንጢኖስ ተብሎ ተሰየመ። በመቀጠልም በአክሱማዊ ጽዮን ማርያም ሄደው ንግስተ ነገስታትን ዘኢትዮጵያ ተብለው ንግስናቸውንም አጸኑ። ባስተዳደሩበት ዘመናቸውም ከ1426 እስከ 1460 ዓመተ ምህረት ነበር ማለት ነው። እነማን ናቸው? አጼ ዘርዓ ያዕቆብ። ቀጣይ ደግሞ እንሂድ እስኪ። እዚህ ጋር ደግሞ ምን ይላል መሰላችሁ? እንግዲህ ይሄ በድሮ ጊዜ የድንኳን ስነ ስርዓት ነው ማለት ነው። ድንኳን ምን ይመስል ነበር፣ ከመቼ ጀምሮ እስከ መቼ ተካሄደ የሚለውን እሱን እናያለን ማለት ነው። የመካከለኛው ዘመን የታሪክ ወቅትና ከሚታወቅበት ክስተቶች ውስጥ የድንኳን ከተሞች ጉልህ ስፍራ ነበራቸው። ነገስታቱም እነዚህ የድንኳን ከተሞች ውስጥ ሆነው ነበር። ሀገራችን ኢትዮጵያም ሲያስተዳድሩ የነበሩት አጼ ዘርዓ ያዕቆብ የቀደመውን የታሪክ ልማድ በመከተል በእነዚህ ድንኳኖች ውስጥ ሆነው ለረጅም ዘመናት አስተዳድረዋል ማለት ለረጅም ዘመናት የዘመነ መንግስታቸውን ሲገለገሉባቸው ከነበሩ ዋና ዋና ድንኳኖች ውስጥ አቋት፣ ዳሞላት እና ግምጃ የሚባሉት ድንኳኖች ለአብነት ይጠቀሳሉ ማለት። በዚያን ዘመን እንግዲህ እነዚህ ድንኳኖች ናቸው ማለት ሲያስተዳድሩባቸው ነበሩት ማለት ነው፣ ይጠቀሳሉ ማለት ነው። እነዚህም ድንኳኖች ከተለያየ ዓለማችን ክፍሎች ይመጡ የነበሩ የውጭ ሀገር እንግዶችና በተለያዩ አካባቢዎች በተለምዶ ኢትዮጵያዊ የእንግዳ አቀባበል ወግ ልማድና ስርዓት ተቀብለው ሲያስተናግዱ ኖረዋል ማለት ነው። እነማን ናቸው? አጼ ዘርዓ ያዕቆብ። እሺ እዚህ ጋር ደግሞ እስኪ ሀገራችን ላይ ሲያስተዳድሩ ምን ነበር የሚለውን ደግሞ እናያለን ማለት ነው። አጼ ዘርዓ ያዕቆብ ሀገራችን ኢትዮጵያ በዓለም አቀፍ መድረክ ግብረ ገናና ሆና እንድትመዘገብ አድርገዋል ማለት ነው። አጼ ዘርዓ ያዕቆብ ማለት ነው። በዚህም የኢትዮጵያ የመካከለኛው ዘመን ታሪክ ወቅት በተለይም ስፍራ መዝግበዋቸዋል ማለት ነው። ተከታዩም ትውልድ እየዘከራቸው ይገኛል። ንጉሠ ነገሥት ከተማቸውን ደብረ ብርሃን ዋና ከተማቸው አድርገዋል ማለት ነው። በዚያን ጊዜ መስርተውታል። ዘርዓ ያዕቆብ ናቸው የመሰረቱት ማለት ነው። የመጨረሻው 14 ዓመታትን በደብረ ብርሃን ከተማ ውስጥ ሆነው አስተዳድረዋል ማለት ነው። ስራቸውን ያካሂዱ ነበር በደብረ ብርሃን ከተማ። አጼ ዘርዓ ያዕቆብ ጳጉሜ 3 1460 ዓመተ ምህረት ዋና ከተማቸው ደብረ ብርሃን ውስጥ አረፉ። በስንት ዓመተ ምህረት? 1460 ነው ማለት ነው ያረፉት። ንጉሠ ነገሥቱም ከዚህ ዓለም ድካም እንዳረፉ ልጃቸው ወራሴ መንግስቱ በአደ ማርያም አጽማቸው መጀመሪያ ወሎ ደብረ ነጎድጓድ እንዲያርፉ አደረገ። ልጃቸው ነው ማለት ነው በዚያ እንዲያርፉ የተደረገው። በመቀጠልም አጽማቸው ፈልሶ ዳጋ ገዳም አካባቢ በክብር ተቀመጠ። እስካሁን ድረስ ለተመልካችን በግልጽ ይታያል ማለት ነው በዚያ አካባቢ። ይህ አስክሬን ሳይበላሽ ለዘመናት እንዲቀመጥ የተደረገበትም ሀገራችን ጥበብ ዓለምን እያስደነቀ ይገኛል ማለት ነው። አጼ ዘርዓ ያዕቆብ ከዚህ ዓለም ድካም
ከማረፋቸው ጥቂት ቀደም ብለው ለልጆቻቸውና ለወራሴ መንግስታቸው ለባዕደ ማርያም ሀገራቸው ኢትዮጵያ ሲያስረክቡ ከነዚህ ቀጥለው የተዘረዘሩትን ወርቃማና መልካም ምክሮችን ለግሰዋል ማለት ነው። አንደኛ ላይ ምንድነው ያሉት? ከሰዎች መማለጃ ገንዘብ አትቀበል ብለዋል ማለት ነው መጀመሪያ ላይ። ሁለተኛ በምትሰጠው ፍርድ ሁሌም ጠንቃቃ ሁን ብለዋል ማለት ነው። ሶስተኛ ላይ ደግሞ መልካምና አስተዋይ ሰው ሁን ብለዋል ማለት ነው። አፄ ዘርዓ ያዕቆብ ናቸው ማለት ነው። ቀጣይ እስኪ እዚህ ጋር ደግሞ እንግዲህ ሀገራችን በዛን ሰዓት ጂፒኤስ በሌለበት ሰዓት፣ ካርታ በሌለበት ሰዓት እንግዲህ ሀገራችን ኢትዮጵያን እዚህ ጋር ካርታ እንደዚህ እንትን ብሏል ማለት እቺ የኛ ሀገር ናት ማለት ነው በዛን ሰዓት ማለት ነውና እዚህ ጋር ምን ይላል? አፄ ዘርዓ ያዕቆብ በ1442 ዓመተ ምህረት ፍራ ማውራ ባዘጋጁት ዓለም አቀፍ ካርታ ላይ ሀገራችን ኢትዮጵያ የምትገኝበትን ስፍራ ለማሳየት ፍሎረን ጉባኤ ላይ አባ ኒቆሞስ፣ አባ እንድሪያስ እና አባ ጴጥሮስ ልካው እንዲሳተፉ በማድረግ በዓለም ካርታ ላይ እንድትሰፍር አድርገዋል ማለት ነው። በዛን ሰዓት ነው በዛን ሰዓት በ1942 ማለት ነው አድርገዋል ማለት ነው። እግረ መንገዳቸውን በኢትዮጵያ ውስጥ ስለነበረው ልዩ ልዩ ተፈጥሯዊና ሰው ሰራሽ ሀብቶችን ሰፊ መግለጫ ሰጥተዋል ማለት ነው። እና አፄ ዘርዓ ያዕቆብ እንግዲህ ታሪካቸው ይሄንን ይመስላል። በጣም የሚገርሙ ንጉሶች ነበሩ ማለት ነው።